ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ ውድ የፕሮግራማችን ተከታታዮች? ዛሬ ይዘንላችሁ የመጣነው ርዕስ ምናልባትም በሀገራችን ኢትዮጵያ እያንዳንዱ ቤት ውስጥ ያለ ወይ እኛን ወይ ደግሞ የምንወደውን የቤተሰባችንን አባል እያሰቃየ ያለ የጤና እክል ነው። እርሱም የጨጓራ በሽታ ወይም ጋስትራይቲስ ነው። ምግብ በበላን ቁጥር ሆዳችንን ይነፋናል፣ ደረታችን አካባቢ የመለብለብ ስሜት ይሰማናል፣ ማቅለሽለሽና የምግብ ፍላጎት ማጣትስ አስቸግሯችኋል? እንግዲያውስ ይህ ፕሮግራም የተዘጋጀው ለእናንተ ነው። ብዙዎቻችን የጨጓራ በሽታን እንደ ቀላል ነገር እናየዋለን። ትንሽ ታሞ ይተወኛል ብለን በዘፈቀደ የህመም ማስታገሻ እንወጣለን። ነገር ግን የጨጓራ ህመም ተገቢውን ሕክምና ካላገኘ ወደ የቸፋ የጨጓራ ቁስለት፣ አልሰር፣ አልፎ ተርፎም ወደ ጨጓራ ካንሰር ሊቀየር እንደሚቻል ያውቃሉ? ዛሬ በዝርዝር የምናየው የጨጓራ በሽታ በትክክል ምንድን ነው? በምን ምክንያት ይከሰታል? ባክቴሪያ ወይስ አመጋገብ? ምልክቶቹ ምንድን ናቸው? ከሁሉም በላይ ደግሞ በቤት ውስጥ በሚዘጋጁ የተፈጥሮ ሕክምናዎች እና በአኗኗር ዘይቤ ለውጥ እንዴት መዳን እንችላለን የሚለውን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ለዓመታት ያሰቃያችሁን የጨጓራ ህመም እንዴት መቆጣጠር እንደምትችሉ ወሳኝ ቁልፍ ታገኛላችሁ። አብራችሁን ቆዩ። የጨጓራ በሽታ ምንነትና አይነቶች፣ አንደርስታንዲንግ ጋስትራይቲስ። እስቲ መጀመሪያ ስለ በሽታው ምንነት እንረዳ። ጨጓራችን ምግቡን ለመፍጨት አሲድ እንደሚያመነጭ ይታወቃል። ይህ አሲድ ሃይድሮክሎሪክ አሲድ በሚባለው በጣም ጠንካራ ከመሆኑ የተነሳ ብረት እንኳን ማቅለጥ ይችላል። ታዲያ ጨጓራችን ራሱ በዚህ አሲድ ለምን አይበላም ብለን ልንጠይቅ እንችላለን። መልሱ ፈጣሪ ሲፈጥረን የጨጓራችንን የውስጠኛው ግድግዳ ስተመክ ላይኒንግ ጠንካራ በሆነ ሙኮሳ በሚባል ሽፋን እንዲጠበቅ አድርጎ ነው። የጨጓራ በሽታ የምንለው ይህ የጨጓራ መከላከያ ሽፋን በተለያየ ምክንያት ሲቃተል፣ ሲሸረሸር ወይም ሲቆጣ ነው። የጨጓራ ህመም በሁለት ይከፈላል። አጣዳፊ አኪዩት ጋስትራይቲስ፣ ይህ ድንገት የሚከሰትና ጠንካራ ህመም ያለው ሲሆን በምግብ መመርዘን ወይም በአልኮል ሊከሰት ይችላል። ስር የሰደደ ክሮኒክ ጋስትራይቲስ፣ ይህ ደግሞ ቀስ በቀስ እየዳበረ የሚሄድ ለረጅም ጊዜ የሚቆይ የህመም አይነት ነው። ብዙ ኢትዮጵያውያን ላይ የሚታየው ይህኛው አይነት ነው። ዋና ዋና መንስኤዎች ኮዝዝ፣ ይህ በሽታ ዝም ብሎ አይመጣም። መንስኤዎቹን ካወቅን ግማሽ ሕክምናውን አገኘን ማለት ነው። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ ሄሊኮባክተር ፓይሎሪ። ይህ ባክቴሪያ ለብዙ የጨጓራ ህመሞች ዋና ተጠያቂ ነው። በቆሻሻ ውሃ ወይም በምግብ አማካኝነት ወደ ሆዳችን ይገባና የጨጓራን ግድግዳ መብላት ይጀምራል። አብዛኛው የህብረተሰባችን ክፍል ይህ ባክቴሪያ አለበት። ሁለተኛ፣ የህመም ማስታገሻ መድኃኒቶች ፔን ኪለርስ፣ እንደ አስፕሪን፣ አይቡፕሮፌን እና ዲክሎፌናክ ያሉ መድኃኒቶችን ለራስ ምታት ወይም ለሌላ ህመም ብለን በተደጋጋሚ የምንወስድ ከሆነ የጨጓራን የመከላከያ አቅም ያዳክሙታል። ጨጓራችሁ እያመማችሁ የህመም ማስታገሻ መውሰድ እሳት ላይ ቤንዚን መርከፍከፍ እንደማለት ነው። ሦስተኛ፣ አመጋገብና ልማድ፣ ከፍተኛ ቅመምና በርበሬ ያላቸው ምግቦች፣ አልኮሆል መጠጣት፣ አልኮሆል የጨጓራን ግድግዳ ይሸረሽራል። ሲጋራ ማጫሽ፣ ቡና በባዶ ሆድ መጠጣት፣ ጭንቀት ስትሬስ፣ ይህ በጣም ወሳኝ ነው። ስንጨነቅ ሰውነታችን አሲድ በብዛት ያመርታል። ሆድን ባዶ አደረገው የምንለው ለዚህ ነው። ጭንቀትና የጨጓራ ህመም የቅርብ ጓደኞች ናቸው። የህመሙ ምልክቶች ሲምፕተምስ፣ ሁሉም የሆድ ህመም ጨጓራ አይደለም። የጨጓራ በሽታ መሆኑን በምን እናውቃለን? የሆድ መለብለብ ወይም ካር፣ በተለይ በላይኛው የሆድ ክፍል ላይ የሚሰማ የማቃጠል ስሜት፣ ማቅለሽለሽና ማስመለስ፣ አንዳንዴ ደግሞ የምስር ቀለም ወይም ቡና የሚመስል ትውከት ሊኖር ይችላል። የሆድ መነፋት፣ ትንሽ እንደበላን ሆዳችን የመወጠር ስሜት መሰማት፣ የምግብ ፍላጎት ማጣት፣ ጥቁር አይነ ምግር፣ ይህ የጨጓራ ቁስለት መፈጠሩንና መድማት መጀመሩን ሊያመለክት ስለሚችል በፍጥነት ሐኪም ማማከር ያስፈልጋል። የቤት ውስጥ መፍትሄዎች ሆም ሬሜዲዝ። አሁን ወደ ዋናው ክፍል እንምጣ። መድኃኒት መውሰድ አስፈላጊ ነው፣ ነገር ግን በጎንያት ጉዳት ነፃ በሆነ መንገድ በኩሽናችን ውስጥ በሚገኙ የተፈጥሮ ሕክምናዎች እና በአኗኗር ዘይቤ ለውጥ እንዴት መዳን እንችላለን የሚለውን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ለዓመታት ያሰቃያችሁን የጨጓራ ህመም እንዴት መቆጣጠር እንደምትችሉ ወሳኝ ቁልፍ ታገኛላችሁ። አብራችሁን ቆዩ። ውሃ ሳትከላክሉ ወይም በትንሽ ውሃ ብቻ አድርጋችሁ
ጠዋት በባዶ ሆድ አንድ ኩባያ ጠጡ። ሽታው ትንሽ ሊከብድ ይችላል፣ ግን ውጤቱ አስደናቂ ነው። ለአንድ ሳምንት ሞክሩት። 3. ማርና ጥቁር አዝሙድ ሃኒ ኤንድ ብላክ ኪውመን። ማር በተፈጥሮ ጸረ ባክቴሪያ ነው። ጥቁር አዝሙድ ደግሞ ለሁሉም በሽታ መፍትሄ ነው። አጠቃቀም: አንድ የሾርባ ማንኪያ ንጹህ ማር ላይ ትንሽ የጥቁር አዝሙድ ዱቄት ነስንሱበት። ጠዋት በባዶ ሆድ ላሱት። ይህ የኤች ፓይሎሪ ባክቴሪያን ለማጥፋት ይረዳል። 4. ዝንጅብል በጥንቃቄ። ዝንጅብል ጸረ ኢንፍላሜሽን አንቲ ኢንፍላሜቶሪ ነው። የጨጓራ መቆጣትን ይቀንሳል። ነገር ግን ለሁሉም ሰው አይስማማም። አጠቃቀም: ትንሽ ዝንጅብል ቀቅላችሁ ወይም አኝካችሁ ውተው። ማቅለሽለሽን ያስቆማል። ማሳሰቢያ: ዝንጅብል ሲበላ የሚያቃጥላችሁ ከሆነ ተውት። 5. እርጎ፣ ዮገርት ወይም ፕሮባዮቲክስ። ጨጓራችን ውስጥ ጥሩና መጥፎ ባክቴሪያዎች አሉ። ኤች ፓይሎሪ ሲበዛ ጥሩዎቹን ያጠፋቸዋል። እርጎ ደግሞ ፕሮባዮቲክስ ወይም ጥሩ ባክቴሪያዎችን ስለያዘ የጨጓራን ሚዛን ይጠብቃል። በየቀኑ አንድ ኩባያ እርጎ መመገብ ለጨጓራ ጤንነት ወሳኝ ነው። የአመጋገብ ሥርዓትና መወገድ ያለባቸው ዳየት ፕላን ኤንድ ሪስትሪክሽንስ። መድኃኒት እየወሰዳችሁ ወይም የቤት ውስጥ ሕክምና እያደረጋችሁ ነገር ግን አመጋገባችሁ ካልተስተካከለ ውሃ በወንፊት እንደ መቅዳት ነው። ጨጓራ የሚወደው ሥርዓት ነው። መወገድ ያለባቸው ሬድ ሊስት። በርበሬና ቅመማ ቅመም ለጊዜውም ቢሆን መቀነስ ወይም ማቆም አለባችሁ። የተጠበሱ ምግቦች፣ ድንች ጥብስ፣ ስጋ ጥብስ እና ዘይት የጠጡ ምግቦች በጨጓራ ውስጥ ለመፈጨት ጊዜ ስለሚወስዱ አሲድ እንዲጠራቀም ያደርጋሉ። ቡናና ሻይ፣ በተለይ በባዶ ሆድ ካፌን መውሰድ አሲድን ያንቀለቅላል። አልኮልና ሶዳ ሶፍት ድሪንክስ፣ ጋዝ ያላቸው መጠጦች ሆድን ይነፋሉ፣ አሲድንም ይጨምራሉ። ቆምጣጣ ፍራፍሬዎች እንደ ሎሚ፣ ብርቱካን እና ወይን የመሳሰሉት አሲዳማ ስለሆኑ ለተወሰነ ጊዜ ማቆም ያስፈልጋል። መከተል ያለበት የአመጋገብ ዘይቤ ትንሽ በትንሹ መብላት። በቀን 3 ጊዜ እስኪወጥር ከመብላት በቀን 5 ወይም 6 ጊዜ በትንሽ በትንሹ መብላት። ይህም ጨጓራ እንዳይጨናነቅ ይረዳል። በደንብ ማኘክ። ምግብን በደንብ ሳታኝኩ መዋጠት ለጨጓራ ተጨማሪ ሥራ መስጠት ነው። የመጨረሻ ሰዓት ከመተኛታችን ከ2 ወይም 3 ሰዓት በፊት እራት መብላት አለብን። በልቶ ወዲያው መተኛት አሲዱ ወደ ላይ ወደ ጉሮሮ እንዲመለስ ያደርጋል። አሲድ ሪፍለክስ። ውሃ መጠጣት። በቀን ቢያንስ 2 ሊትር ውሃ መጠጣት። ነገር ግን ምግብ እየበላችሁ ውሃ መምጠጥ የምግብ መፈጨትን ሊያዘገይ ስለሚችል ከምግብ በፊት ወይም ከምግብ በኋላ ቢሆን ይመረጣል። የአኗኗር ዘይቤ ለውጥ ላይፍ ስታይል ቼንጅስ። ከምግብ ባሻገር ሌሎች ልማዶቻችንስ? 1. ጭንቀትን ማስተዳደር። ቀደም እንዳልኩት ጨጓራና አይምሮ ይገናኛሉ። ጭንቀት ሲሰማችሁ በረጅም መተንፈስ ማድረግ፣ የእግር ጉዞ ማድረግ ወይም ሙዚቃ ማዳመጥ ይረዳል። ጭንቀትን መቀነስ ማለት የአሲድ መመረትን መቀነስ ማለት ነው። 2. የእንቅልፍ አቀማመጥ። ማታ ማታ ቃር የሚያስቸግራችሁ ከሆነ ትራሳችሁን ከፍ ማድረግ መልካም ነው። እንዲሁም በግራ ጎን መተኛት የጨጓራ አሲድ ወደ ጉሮሮ እንዳይመለስ ይረዳል። 3. ክብደት መቀነስ። ከመጠን ያለፈው ውፍረት በጨጓራ ላይ ጫና ስለሚፈጥር ክብደቱን ማስተካከል ለጨጓራ ጤንነት ይጠቅማል። ስለ ጨጓራ የሚነገሩ የተሳሳቱ እምነቶች። በህብረተሰባችን ውስጥ ስለ ጨጓራ የሚነገሩ ብዙ የተሳሳቱ ነገሮች አሉ። እስቲ አንዳንዶቹን እናጥራ። ማይዝ፣ ወተት መጠጣት ለጨጓራ መድኃኒት ነው። እውነት፣ ወተት ስንጠጣ ለጊዜው የሚያቃጥለውን ስሜት ሊያስታግስ ይችላል። ነገር ግን ወተት ውስጥ ካልሲየምና ፕሮቲን ስላለ ጨጓራ ይህን ለመፍጨት በይርቅ አሲድ ያመርታል። ስለዚህ ከጥቂት ቆይታ በኋላ ህመሙን ሊያባባሰው ይችላል። እርጎ ይሻላል። ማይዝ፣ ጨጓራ የሚመታው በርበሬ በመብላት ብቻ ነው። እውነት፣ በርበሬ ህመሙን ያባባሰዋል እንጂ ዋናው መንከያ ይሆን ይችላል። ባክቴሪያ፣ ኤች ፓይሎሪ ወይም ጭንቀት ዋና መንከዮች ሊሆኑ ይችላሉ። መቼ ነው ወደ ሐኪም መሄድ ያለብን? ሜዲካል አድቫይስ። ውድ ተመልካቾቼ፣ እነዚህ የቤት ውስጥ መፍትሄዎች ለአብዛኛው ቀላልና መከለኛ የጨጓራ ህመም ፍቱን ናቸው። ነገር ግን ምልክቶቹ የተዘረዘሩት ከሆነ ሐኪም ማማከር ግድ ይላል። ህመሙ ከ1 ሳምንት በላይ ከቆየና እየባሰ ከሄደ፣ ደም ከተቀላቀለበት ትውከት ካለ፣ ሰጋራችሁ በጣም ጥቁር ከሆነ ይህ የውስጥ መዳመት ምልክት ነው። ምክንያት የሌለው ክብደት ምንካሴ ካለ። በሆስፒታል የሚደረገው ህክምና የኤች ፓይሎሪ ባክቴሪያን ለማጥፋት የሚሰጡ አንቲባዮቲክሶች እና አሲድን የሚቀንሱ መድኃኒቶች ናቸው። ሐኪም ሳታማክሩ ፋርማሲ ገብቶ መድኃኒት መግዛት ግን አይመከርም። ለባለጉዳዮቹ የሚሆን የ24 ሰዓት የድርጊት መርሃ ግብር። ፕሮግራማችንን ከማጠናቀቃችን በፊት ዛሬውኑ መጀመር እንድትችሉ አንድ ቀላል የ24 ሰዓት የጨጓራ ፈውስ ፕላን ልስጣችሁ። እስክሪብቶና ወረቀት ይዙ። ጠዋት ከቁርስ በፊት 1 ብርጭቆ የሞቀ ውሃ ጠጡ። ከዛም የድንች ጭማቂ ወይም ጎመን ጭማቂ ግማሽ ብርጭቆ ውሰዱ።
ቁርስ ቀለል ያለ ዘይት የሌለው የመሳሰሉት እንደ ገንፋ ወይም ቂጣ በሻይ ያለ ወተት። መክሰስ 4 ሰዓት ሙዝ ወይም አፕል። ሙዝ የጨጓራን ግድባ ያለፍሳል። ምሳ የተበቀለ ድንች ወይም አትክልት በብዛት ያለው ምግብ፣ በርበሬ የሌለው አልጫወት። ከሰዓት በኋላ እርጎ 1 ኩባያ። እራት ከምሽቱ 1 ወይም 2 ሰዓት በፊት ቀለል ያለ ሾርባ። ከመተኛት በፊት ጭንቀትን ለማስወገድ መጽሐፍ ማንበብ ወይም ቀለል ያለ እንቅስቃሴ ማድረግ። ይህንን ፕላን ለ2 ሳምንት ብቻ ሞክሩት። ለውጡን በራሳችሁ ታዩታላችሁ። ማጠቃለያ ኮንክሉዥን፣ ጨጓራ በሽታ አሰልቺና ሕይወትን የሚያከጀትል በሽታ ነው። ከሰውነት ወላጅ ከበሽታ ጨጓራ ይባላል አይደል? ምክንያቱ አብሮን ስለሚኖር ነው። ነገር ግን ይህ ማለት መፍትሄ የለውም ማለት አይደለም። ዛሬ ያየናቸውን ነጥቦች እስቲ እንከልስ። ተፈጥሯዊ ሕክምናዎችን መጠቀም፣ የአመጋገብ ስርዓታችንን ማስተካከል፣ ቅመም መቀነስ፣ በሰዓቱ መብላት፣ ጭንቀትን ማስወገድ። ጤናችሁ በእጃችሁ ነው። ዛሬ የምትወስዱት እርምጃ የነገ ጤናችሁን ይወስናል። ጨጓራችሁን ውደዱት፣ ተንከባከቡት። እርሱም በሰላም ያኖራችኋል።